In 2016, we inaugurated Kidis Mariam Women Promotion Center. It's a center to empower women from the rural areas, and from that center we coordinate the different programs. One of them, it's a skill training center. 450 young women every year receive different skill trainings in food preparation, tailoring, hairdressing, and the idea is them to create their own works or to make contacts with different job experts to work in enterprises in the area. ይኑር አይኑር አላውቅም። ጦር ሜዳ ነው እኔም ለፍቼ ማሳድገው 3 ልጆች። በፊት መንቀሻቀሻ ትንሽ ነበር ያለኝ ደረጃ ማለት ነው። ቁጠባ ተጀመረ ብዙ ነገር ለውጥ አይቻለው በልጆች በፊት 120 ነበር። አሁን ደግሞ እድገታችን ሲጨምር በ15 ቀን 170 ብር ነው የምንቆጠው። የቤቴን ቁም የጣል ሁሉ ነገር ተለውጬ ብዙ ነገር ሰርቻለሁ። እሱ ተጀመር ማለት ነው። የልጆች የትምህርት ቤት ምሳ የቋጠሩ በሱ ነው ቁጠባ ተጀመር። በኋላ ተስፋ ተራርፌ ቁብ ምጥላለው የልጄም ትምህርት ቤትም ክፍያ መካፍላለሁ። መለወጥ ጀመርኩ። በፊት በጣም ያንሰኝ ነበር። 20 ኪሎ ሽንኩርትና 10 ኪሎ ነው ማመጣ ነበር። አሁን እስከ 70 እስከ 80 ቶም ሽንኩርት ማመጣል። ስንጠናም ወስተና እንክብካቤ ንጽህና ጠብቁ ልጆቻችሁ ጠብቁ ብሎ በጣም ትምህርት የሰጡና ደፍተርም አይጎልብንም፣ ስክሪፕቶ ይሰጠናል፣ ሳሙና ይሰጠናል፣ ብዙ ነገር ተሰጥቶናል። ቅድስት ማርያምና አስባነሽ አመሰግናቸዋለሁ።